ያለውት እየተካፈልኩ ያለውት ጸጋ ብርቱ ነው። እግዚአብሔር በእናንተ እየሰራ ስላለው ነገር እግዚአብሔርን አመሰግናለሁ። ከኔ ጋራ ደግሞ ጥቂት ደቂቃዎችን የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር እንዲያስተምረን ምናልባትም ቃሉ በልባችን እንዲኖር እንዲቀመጥልን ጆሮቻችንም እንዲከፈቱ ለእግዚአብሔር ቃል አንድ ደቂቃ እንድጸልይ ይፈቀድልኝ። አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እንደገና ጨምረን እናመሰግናለን። መልካም የሆነ የአምልኮ መንፈስን ሰጥተናል፣ ተባርከናል፣ ባርከህናል። እግዚአብሔር አባቴ ሆይ በጌታ በኢየሱስ ስም ከፍ በል ስንልህ ያንተ ከፍታ አይጨምርም። እግዚአብሔር ሆይ ንገስ ስንልህ አዲስ ንግስና አይጨመርልህም። አንተ በዘላለም ዙፋን ላይ ለዘላለም ጸንተ የምትኖር ሁሉን የምታሳልፍ የማታልፍ ሁሉን የምታስረጅ የማታረጅ አምላክ ነህ። ከፍ በል ባልነው አፋችን ከፍ የምታደርገን እኛን ነው። ተባረክ ባልነው አፋችን የምትባርከን እኛን ነው። እግዚአብሔር አባቴ ሆይ ስለ ሁሉም ነገር ክብር ይሁንልን። ደግሞ ጨምረን እንጸልያለን፣ እንለምናሃለን። አሁን ደግሞ ቃልህን እንድሰጠን የቃል መንፈስ ደግሞ በብርቱ መካከላችን እንዲፈስ በጌታ በኢየሱስ ክርስቶስ ስም በዚህ ቃል ደግሞ እንድትባርከን እኔ ጸልያለሁ። ጆሮቻችን በኢየሱስ ስም ይከፈቱ። በጌታ በኢየሱስ ስም ጆሮቻችን ይከፈቱ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር መንፈሳችን ይከፈት። ቃሉን ሰምተን ወደምናደርግበት አቅም እንድታስገባን፣ ቃሉን ሰምተን ወደምንኖርበት ህይወት እንድታስገባን እንድትረዳን እግዚአብሔር ሆይ ትላንት እንደሰማነው ሳይሆን ዛሬ ደግሞ በተሻለ ሰምተን በተሻለ ለማድረግ የምንንቀሳቀስበትን ጸጋ እንድትሰጠን በኢየሱስ ስም ጸልያለሁ። ሁሉ ለአንተ ክብር ይሁን። አንተ ከፍ ብለህ ልቀታይ። እግዚአብሔር ሆይ በኢየሱስ ስም አሜን። እሺ ዛሬ አብረን እንድናይ የምፈልገው ሐሳብ የአንደኛ ነገሥት ምዕራፍ 13 ላይ ያለውን ሐሳብ ነው። ምናልባት ትንሽ ረዘም ሊል ይችላል። እስከ ቁጥር 17 ወይም 18 ድረስ ላነብ እችላለሁ። ክፍሉ ተያያዥነት ስላለው አልቆርጠውምና ፈጠን ፈጠን ብዬ አነባለሁ። አብረን እንድናነብ ጋብዛለሁ። አንደኛ ነገሥት ምዕራፍ 13 ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይነበባል። በጌታ በኢየሱስ ስም አነባለሁ። እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። የኢዮራብም ዕጣን ያጠነ በመሰዊያው አጠገብ ቆሞ ነበረ። ኢዮራብም ዕጣን እያጠነ በመሰዊያው አጠገብ ቆሞ ነበረ። በመሰዊያውም ላይ መሰዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሰዋብሃል፣ የሰዎችንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሰዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሱም የእግዚአብሔር ሰው በቤቴል ባለው መሰዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮራብም እጁን ከመሰዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለችውም። የእግዚአብሔር ሰው በእግዚአብሔር ቃል እንደሰጠው ምልክት መሰዊያው ተሰነጠቀ፣ አመዱም ከመሰዊያው ፈሰሰ። ንጉሱም የእግዚአብሔርን ሰው አሁን የአምላክን የእግዚአብሔርን ፊት ለምን እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሱም እጅ ወደ እርሱ ተመለሰች፣ እንደ ቀድሞ ሆነች። ንጉሱም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴና እንጀራም ብላ በረከትም ሰጠሃለሁ አለው። የእግዚአብሔርም ሰው ንጉሱን የቤትህን እኩሌታ እንኳን ብትሰጠኝ ከአንተ ጋር አልገባም፣ በዚያም ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራም አትብላ፣ ውሃም አትጠጣ፣ በመጣበት መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። በሌላም መንገድ ሄደ፣ ወደ ቤተልሔም በመጣበት መንገድ አልተመለሰም። በቤተልሔምም አንድ ሽማግሌ ነቢይ ይቀመጥ ነበረ። ልጆቹም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤቴል ያደረገውን ሥራ ሁሉ ነገሩት። ደግሞ ለንጉሥ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔር ሰው በኋላ ሄደ። በአንድ ባርም ዛፍ በታች ተቀምጦ አገኘውና ከይሁዳ የመጣ የእግዚአብሔር ሰው አንተ ነህን አለው። እርሱም እኔ ነኝ አለው። እርሱም ከኔ ጋር ወደ ቤቴና እንጀራም ብላ አለው። እርሱም ከአንተ ጋር እመለስና
እገባ ዘንድ አይቻለኝም። በዚያ ስፍራ ከአንተ ጋር እንጀራ አልበላም፣ ውሃም አልጠጣም። በዚያ እንጀራ አትብላ፣ ውሃ አትጠጣ፣ በመጣበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለው። እርሱም እኔ ደግሞ እንዳንተ ነቢይ ነኝ። መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ከአንተ ጋር ወደ ቤትህ መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ። በቤቱም እንጀራ በላ፣ ውሃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክም እግዚአብሔር ያዘዘህን ትእዛዝ አልጠበቅክምና ተመልሰህም እንጀራ አትብላ ውሃም አትጠጣ ባሉ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳ ወደ አባቶች መቃብር አይደርስም ብሎ ጮኸ። እንጀራም ከበላ ውሃም ከጠጣ በኋላ አህያውን ጫነለት። ተመልሶም በሄደ ጊዜ በመንገዱ ላይ አንበሳ አግኝቶ ገደለው። ሬሳውን በመንገድ ላይ ተጋድሞ ነበረ፣ አህያውን በእርሱ አጠገብ ቆሞ ነበረ ይላል። የጌታ አምላካችን ስም ይባረክ። ያው ረጅም ነገር ነው ያነበብኩት፣ ክፍሉ ተያያዥነት ስላለው ነው። ዛሬ አብረን እንድናይ የምፈልገው የእግዚአብሔር ቃል ሐሳብ በደጅ አምልጣችሁ በቤት እንዳትያዙ በሚል ሐሳብ ነው። ከደጅ አምልጣችሁ በቤት ደግሞ እንዳትያዙ በሚል ሐሳብ በቤትም እያመለጡ መኖር፣ በቤትም እያስተዋሉ መኖር፣ በቤትም እየተረዱ እየመረመሩ መኖር፣ በቤትም ግራና ቀኝ እያዩ መኖር ያስፈልጋል። ከደጅ አምልጣችሁ የመጣችሁ፣ ከዓለም አምልጣችሁ የመጣችሁ፣ ከአጋንንት አምልጣችሁ የመጣችሁ፣ የዚችን ዓለም እርኩሰት ጠልታችሁ የመጣችሁ በቤት ደግሞ እንዳትያዙ ጥንቃቄ ስለምናደርገው ነገር ነው ዛሬ በዚህ ምሽት የምናወራው። እንግዲህ የአነበብኩላችሁ የአንደኛ ነገሥት ምዕራፍ 13 ታሪክ ሁላችሁም ከዚህ ቀደም ታውቁታላችሁ፣ ሰብካችሁታል፣ ተሰብካችኋል። አዲስ ነገር አይደለም። መጽሐፉ የሚያወራውን ሐሳብ እዛው ሐሳብ ላይ ነገሬን ከመጀመሬ በፊት እንደምታስታውሱት እስራኤል በአንድ ንጉስ በሳኦል ዘመን፣ በአንድ ንጉስ በዳዊት ዘመን፣ በአንድ ንጉስ በሰለሞን ዘመን የምትተዳደር አንድ ሀገር ነበረች። አንድ ንጉስ ነው ሁሉንም እስራኤል 12ቱንም ነገድ የሚመራው። ሳኦልም እንደዛ ነው ያደረገው፣ ዳዊትም እንደዛ ነው ያደረገው፣ ሰለሞንም እንደዛ ነው ያደረገው። ነገር ግን ሰለሞን ከሞተ በኋላ የሰለሞን ልጅ በነገሰ ጊዜ እንደምታስታውሱት ህዝቡ ወደ ሰለሞን ልጅ መጥቶ አባትህ ሰለሞን ቀንበር አብዝቶብናል፣ ስለዚህ አንተ ደግሞ ቀንበር ብታቀልልን በህይወታችን ዘመን ሁሉ እንገዛልሃለን። የከበደን ነገር አለ፣ ያስጨነቀን ነገር አለ፣ ከአቅማችን በላይ የሆነ ነገር አለ። አንተ በአባትህ ምትክ ደግሞ ተቀምጠሃል፣ ቀንበር አቅልልን፣ በህይወታችን ዘመን ሁሉ እንገዛልሃለን ብለው ጥያቄ እንዳቀረቡለት ታስታውሳላችሁ። ንጉሱም ከአማካሪዎቼ ጋር ተማክሬ ነገ መልስላችኋለሁ፣ ስለዚህ በማግስቱ እንድትመጡ ብሎ ህዝቡን ከበተነ በኋላ መጽሐፍ እንደዚህ ይናገራል። ከአባቱ ጋር ይሰሩ ወደ ነበሩት አማካሪዎቹ ሄዶ ህዝቡ ቀንበር ከብዶናል ብሏል፣ አንተ ብታቀልልን እንገዛልሃለን ብለውኛል፣ ምን ትሉኛላችሁ አባቶቼ ብሎ ሲላቸው አባቶች የመከሩት ምክር ይሄ ነው፣ ህዝቡ እውነቱን ነው፣ ቀንበር ከብዶበታል፣ አንተ ደግሞ ቀንበር ብታቀልላቸው ይሄ ህዝብ የመገዛት ችግር የለበትም፣ ጸጥ ብሎ በህይወቱ ዘመን ሁሉ ይገዛልሃል ብለው መልካም የሆነ ዘመን አሻጋሪ ትውልድ አሻጋሪ ምክር፣ ዙፋኑን የሚያጸና ምክር እንደመከሩት ታስታውሳላችሁ። የአባቶችን ምክር ከሰማ በኋላ ደግሞ መጽሐፍ እንደዚህ ይላል፣ በዕድሜ እኩዮች የሆኑትን ጓደኞቹን ደግሞ አማከረ ይለናል። እና ጓደኞቹን ሲያማክር ጓደኞቹ የምን ቀንበር ማቅለል ነው? ቀጥቅጦ መግዛት ነው እንጂ እያስጨነቁ መግዛት ነው፣ እያስፈሩ መግዛት ነው። አንተ ንጉስ ነህ፣ በመለማመጥ አይደለም የምትገዛው። እያስጨነቅ እያስገበርክ እያስፈራ ነው መግዛት ያለብህ። ስለዚህ እንድትፈራ ይህንን ነው ማድረግ ያለብህ። እንደዚህ በላቸው፣ አባቴ በጅራፍ ገርፏችሁ ከሆነ እኔ ደግሞ በጊንጥ ገርፋችኋለሁ በላቸው። ከአባቴ ወገብ የእኔ አውራጣት ይወፍራል በላቸው። አስጨንቃቸው። እያስፈራ እንደ ንጉስ፣ እያስጨነክ እንደ ንጉስ ነው መምራት ያለብህ ብለው ሲሉት ከመጀመሪያው ምክር ይልቅ ይሄኛው ምክር ደስ ይላል።
ምክንያቱም ይሄኛው የንግስናን ክብር የሚያጎናጽፍ አይነት ምክር ነው። ታስፈራለ ሲባል ይሄኛውን ይዞ ህዝቡ ሲመጣ ጠበቀና ስሙ አላቸው። የምን ቀንበር ማቅለል ነው? እንደውም አከብዳለሁ። እቅዴ እናንተን ማስጨነቅ ነው። በጅራፍ ሳይሆን በጊንጥ ነው መገርፋችሁ አላቸው። በዚህ ጊዜ 10 ነገድ ከዳዊት ቤት ጋር ምን ጉዳይ አለን? ከእሴይ ቤት ጋር ምን ህብረት አለን ብሎ 10 ነገድ ተገንጥሎ እንደወጣ መጽሐፍ ይናገራል። ከዚህ የተነሳ እስራኤል ለሁለት ተከፍላ ደቡቡ እስራኤልና ሰሜኑ እስራኤል በመባል ትታወቃለች፣ ትጠራለች። ሁለት ነገስታት በሁለቱ ስፍራዎች ላይ አንዷን እስራኤል ይመራሉ። ደቡቡን እስራኤል አንድ ንጉስ፣ ሰሜኑን እስራኤል ሌላ ንጉስ እየመሩ ይኖሩ ነበረ ማለት ነው። እንዳለመታደል ሆኖ ሰሜኑ እስራኤል ላይ የሚነግሱ ነገስታቶች ከዳዊት ቤት ስለማይቀዱና ከዳዊት ቤት ስላልሆኑ ህዝቡን የሚያሴስኑ፣ እግዚአብሔርን የሚበድሉ፣ ህዝቡ በእግዚአብሔር ላይ ፊቱን እንዲያዞር የሚያረጉ ደፋርና ልበ ጠንካራዎች፣ ልበ ጨካኞች፣ ህጉን የማይፈልጉ፣ ታቦቱን የማይፈልጉ፣ እግዚአብሔርን የማይፈልጉ ነገስታቶች ናቸው በሰሜኑ እስራኤል ላይ የሚነግሱት። እንዳጋጣሚ ሆኖ ማለት ነው። የሚገርም ነገር ነው። ተመሳሳይ ናቸው። ደቡብ እስራኤል ላይ ግን ከዳዊት ዘር የሆኑ ነገስታት ስለሆነ የሚወጡት ትንሽም ቢሆን እግዚአብሔርን መፈለግ፣ ትንሽም ቢሆን እግዚአብሔርን መፍራት፣ ትንሽም ቢሆን እግዚአብሔርን መውደድ የሚታይባቸው ነገስታቶች ናቸው ደቡቡን እስራኤልን የሚመሩት ማለት ነው። ከዚህ የተነሳ ይሄ ኢዮራብ የሚባለው አሁን ያነበብኩላችሁ ክፍል ላይ ያለው ንጉስ የሰሜኑ እስራኤል ንጉስ ነው። ሰሜኑን የሚመራ ንጉስ ነው። እንደነገርኳችሁ እግዚአብሔርን መፍራት አያውቅም። ህዝቡ እግዚአብሔርን እንዳይፈራ፣ ህዝቡ እግዚአብሔርን እንዳይከተል የሚያደርግ ንጉስ ነው። ከዚህ የተነሳ እግዚአብሔር በዚህ ስፍራ በሚደረገው ነገር እጅግ አዝኗል፣ እጅግ ተቆጥቷል። እጅጉን እግዚአብሔር ስላዘነ ይህንን ተግባር፣ ይህንን እንቅስቃሴ የሚያስቆምለት፣ ሐሳቡን የሚናገርለት፣ ፈቃዱን የሚናገርለት፣ የልቡን ጉዳይ የሚናገርለት ሰው ሲፈልግ ከሰሜኑ እስራኤል መካከል እግዚአብሔር ሰው ማግኘት አልቻለም። ምክንያቱም ህዝቡ እግዚአብሔርን ስለማይፈራ፣ እግዚአብሔርን ከማይፈራ ሰው የእግዚአብሔርን ሐሳብ የሚናገር ሰው ማግኘት አይቻልም። እግዚአብሔርን ከማይፈራ ልብ፣ እግዚአብሔርን ከማይከተል እግር፣ እግዚአብሔርን ከማያዳምጥ ጆሮ፣ እግዚአብሔርን ከማይሰማ ልብ የእግዚአብሔርን ሐሳብ የሚናገር አገልጋይ ማግኘት ከባድ ነው፣ አይቻልም። ምክንያቱም ባለፈው ስናወራ ነበር፣ ታስታውሱ ከሆነ ስለ ፓስተር ስለ ደቀ መዝሙር ሲያስተምረን ነበረ። አገልግሎት እግዚአብሔርን ሳያውቁ ማገልገል ይቻላል። እግዚአብሔርን ሳይሰሙ ማገልገል ይቻላል። የእግዚአብሔርን ሐሳብ ሳይረዱ ማገልገል ይቻላል። እግዚአብሔርን ሳያውቁ ደቀ መዝሙር መሆን ግን አይቻልም። ደቀ መዝሙር የመምህሩ ምስል ነው። ደቀ መዝሙር መምህሩን የሚከተል ነው። ስለዚህ አገልግሎት ደቀ መዝሙር ከአገልግሎት ውስጥ አይወጣም። አገልግሎት ከደቀ መዝሙር ህይወት ውስጥ ነው የሚወጣው። እውነተኛ አገልግሎት ደቀ መዝሙር ከሆነ ሰው ህይወት ነው የሚወጣው። እውነተኛ አገልግሎት በትክክል እግዚአብሔርን ከሚከተል ሰው ነው የሚወጣው። ወዳጆቼ ሆይ አገልግሎት የእግዚአብሔር መሆናችን ማሳያ አይሆንም። አገልግሎት እግዚአብሔርን መከተላችን ማስታወቂያ አይሆንም። አገልግሎት እግዚአብሔርን መስማታችን ማብራሪያ አይሆንም። እግዚአብሔርን ሳይሰሙ ማገልገል ስለሚቻል ማለት ነው። ስለዚህ በሰሜኑ እስራኤል መካከል ህዝቡ ሁሉ እግዚአብሔርን የሚበድል ስለሆነና ንጉሱም እግዚአብሔርን የሚበድል ስለሆነ እግዚአብሔር የልቡን የሚናገርለት ከሰሜኑ እስራኤል መካከል ስላጣ ከደቡቡ እስራኤል ነቢይ ላከ። እግዚአብሔር ከደቡቡ እስራኤል ነቢይ ወደዚህ ወደ ሰሜኑ እስራኤል ምድር እግዚአብሔር ነቢይ ላከ እና ነቢይ ሲልክ የነቢዩን ስም አይገልጥም። የነቢዩን ስም ሳይሆን የነቢዩን ማንነት ነው የሚያስተዋውቀው። ምን ብሎ ነው የሚያስተዋውቀው? ወጣቱ ነቢይ ብሎ ነው የሚያስተዋውቀው። እድሜውን እንጂ ስሙን አይናገርም። እድሜውን የሚናገርበት ምክንያት ወጣቱ ነቢይ ብሎ ያለበት ምክንያት ገና የሚሰራው ነገር እንዳለው፣ ገና የሚራመደው እርምጃ እንዳለው፣ ገና የሚሮጠው ሩጫ እንዳለው፣ ያልጨረሰ ሰው ያላበቃ ሰው እንዳልሆነ ለማስረዳት እግዚአብሔር ገና የአገልግሎቱ ማለዳ ላይ እንዳለ፣ ገና ብዙ መሮጥ የሚችል እንደሆነ፣ ገና ብዙ መስራት የሚችል እንደሆነ ለማስረዳት እግዚአብሔር ወጣቱ ነቢይ ብሎ ነው ያስተዋወቀን። ወጣት ነቢይ እግዚአብሔር ወደ ሰሜኑ እስራኤል ወዳዘነበት ስፍራ እግዚአብሔር መልእክት ሰጥቶ ላከው። ግን ሲልከው እንደዚህ አለው፣
እንድትመለስ እፈልጋለሁ። እንድትቀር አልፈልግም። እንድትመለስ እፈልጋለሁ። ብዙ ምሰራው ነገር አለ ባንተ፣ ብዙ የምታረገው ነገር አለ፣ ገና ትሮጣለህ። እንድትመለስ እፈልጋለሁ። ግን ስትመለስ በሄድክበት እንዳትመለስ። ግን ስትመለስ ማንም ሰው ቤት ገብተህ እዛ ምድር ላይ ምግብ እንዳትበላ፣ በመጣበት እንዳትመለስ፣ ሰው ቤትም ገብተህ እንጀራ እንዳትበላ። ግን እንድትመለስ እፈልጋለሁ አለ እግዚአብሔር። እንድትመለስ እፈልጋለሁ። እንድትቀጥል እፈልጋለሁ። አገልግሎትህ እንዲቀጥል እፈልጋለሁ። ግን ስትመለስ በመጣበት እንዳትመለስ፣ በሄድክበት እንዳትመለስ፣ በሌላ መንገድ ተመለስ ብሎ እግዚአብሔር መልእክት አስይዞ መመሪያ ሰጥቶ ላከው። ሰውየው ወጣት ነብይ ነው። እኔ መጽሐፍ ቅዱስ ላይ በጣም ከሚያሳዝኑኝ ሰዎች መካከል እማቀው ጓደኛ እስኪመስለኝ ድረስ የሚያሳዝነኝ ሰው ቢኖር አንደኛው ይሄ ሰው ነው። ወጣት ነው። ብዙ ማገልገል የሚችል፣ ብዙ መሮጥ የሚችል አቅም ያለው፣ እግዚአብሔርን የሚሰማ የሚታዘዝ ልብ ያለው፣ እሺ የሚል ልብ ያለው ወጣት ሰው፣ ወጣት ነብይ እና ወጣቱ ነብይ የእግዚአብሔርን መመሪያና የእግዚአብሔርን መልእክት ይዞ ወደ ሰሜኑ እስራኤል ንጉሥ እየበረረ መጣ። እግዚአብሔር አዝኗል። በመስዋዕት አዝኗል። በመሰዊያው አዝኗል። በተግባር አዝኗል። እግዚአብሔር እዚህ መሰዊያ ላይ እግዚአብሔር አንተም ህይወት ላይ እቅድ አለው። የፍርድ እቅድ አለው። መሰዊያው ይሰነጠቃል። ይሄንን ደግሞ የሚበቀልበትን ሰው እግዚአብሔር ከዳዊት ቤት ያስነሳል ብሎ እግዚአብሔር እንዳለው የእግዚአብሔርን መልእክት ጮኸ። መሰዊያው ላይ ጮኸ። ንጉሱ ላይ ጮኸ እና በዚህ ጊዜ ንጉሱ ተበሳጨ። ምክንያቱም ህዝብ መካከል ነው ያዋረደው። ህዝብ መካከል ነው ስተሃል ያለው። ህዝብ መካከል ነው እግዚአብሔር ተቆጥቶሃል ያለው። በዚህ ጊዜ መጽሐፍ እንደዚህ ይላል፣ ንጉሱም እጁን ዘርግቶ ያዙት አለ ይላል እና መጽሐፉ ምን ይላል? የንጉሱም እጅ ደርቃ ቀረች ይላል። ይድረቅ አላለም። ባይዘው ይድረቅ እጁ ምናምን ብሎ አልጸለየም። እግዚአብሔር መዋጋት ጀመረ እና እጁ ደርቃ ቀረች። መሰዊያውም ወዲያው ተሰነጠቀ፣ አመዱ ፈሰሰ። እጁ ሲደርቅበት መሰዊያውም ሲሰነጠቅ ተመለከተና በእርግጥ ከይሁዳ ምድር የመጣው ይህ ሰው የእግዚአብሔር ሰው ነው፣ እውነተኛ መልእክተኛ ነው ብሎ አመነና ከዛ በኋላ ባክ የእግዚአብሔር ሰው እጄ እንዲመለስልኝ ጸልይልኝ አለው። ጸለየለት፣ እጁ ተመለሰ እና ለመነው። ባክ የእግዚአብሔር ሰው እንደሆን ካውቄያለሁ፣ እቤቴ ግባ፣ እንጀራ ብላ፣ ልንከባከብ፣ ረፍት አርግ፣ እጅ መንሻም ደግሞ ልስጥህ፣ የሚያስፈልግህን ነገር ላድርግልህ፣ የእግዚአብሔር ሰው መሆንን አውቄያለሁ፣ አምኛለሁ፣ መልእክቱንም ተቀብያለሁ፣ ቤቴ ግባ አለው እና ነብዩ እንደዚህ አለ፣ የመንግስትን እኩሌታ እንኳን ብትሰጠኝ አልገባም። አይደለም እኪስ የሚገባ አይደለም ቦርሳ የሚገባ አይደለም የሚበላ ሆድ የሚገባ አይደለም የምቀመጥበት ወንበር፣ የመንግስትን እኩሌታ ብትሰጠኝ አልገባም ቤት። ምክንያት አለኝ፣ እግዚአብሔር እንዳትገባ ብሎኛል። እንዳትገባ የሚል ቃል መጥቶልኛል። በመጣበት እንዳትመለስ የሚል ቃል መጥቶልኛል። ቃል ይዤ ነው የመጣሁት። የምናገረውን ብቻ ሳይሆን የምተገብረውንም ቃል ይዤ ነው የመጣሁት። እማውጀውንም ሳይሆን የምራመድበትንም ቃል ለእኔም የሆንም ቃል ይዤ ነው የመጣሁት። ለአንተ ያንተን ተናግሬያለሁ፣ የእኔን እኔ ልኖረው ይገባኛል። ቃል ይዤ ነው የመጣሁት፣ አልገባም አሉ እና ይህንን ጮክ ብሎ ነው የሚያወራው። ህዝብ ሁሉ እየሰማ ነው ያለው እና ንጉሱ እምቢ እንዳለው ባወቀ ጊዜ ተወው። ሰውየው በመጣበት ሳይሆን ባልመጣበት መንገድ ተመለሰ። አሸነፈ። ማባበያውን አሸነፈ። ግብዣውን አሸነፈ። ጥሪውን አሸነፈ። ስጦታውን አልቀበልም ብሎ አሸነፈ። ፊት ለፊት የቀረበለትን ጉዳይ አሸነፈ እና ወደ ቤቴል ወደ መጣበት ወደ ይሁዳ ምድር እየገሰገሰ እያለ ደከመውና በአንድ ዛፍ ስር ቁጭ አለ ይላል መጽሐፉ እንዳነበብኩላችሁ። እና መጽሐፍ ቅዱሳችን ምን ይላል? በዛ ስፍራ የነበሩ ታድመው የነበሩ የአንድ ሽማግሌ ነቢይ 2 ሴት ልጆች በስፍራው ላይ የሆነውን ነገር በሙሉ መጥተው ለአባታቸው ነገሩት። አባታችን ሆይ ዛሬ አስገራሚ ነገር ሆኗል። ከይሁዳ ምድር ወጣት ነቢይ መጥቶ ነበረ።
መሰዊያው ይሰንጠቅ አለት ሰነጠቀ። የንጉሱ እጅ ደረቀ። ጸለየለት፣ ተፈወሰ። አስደናቂ ጉዳይ ሆነ። ግን ደግሞ በቤት ግባ ሲባል አልገባም ብሎ የመንግስት እኩሌታም ቢሆን አልቀበልም ብሎ እምቢ ብሎ ሄደል አሉት። እና መጽሐፍ እንደዚህ ይላል፣ ሽማግሌውም ነቢይ ቤቱ ጋ ነው የሄደው አላቸው። የሄደበትንም መንገድ አሳዩት፣ አህያውንም ጭኖ ተከተለው ይላል። በጣም የሚገርማችሁ ነገር እንድታስተውሉ የሚፈልገው በዚህኛው ጽንፍ ወጣቱ ነቢይ ብሎ አስተዋወቀን፣ በዚህኛው ጽንፍ ሽማግሌው ነቢይ ብሎ አስተዋወቀን። ሁለቱም የሚጠሩበት የራሳቸው ስም አላቸው፣ ቤተሰብ ያወጣላቸው። እግዚአብሔር ግን በዓላማ ይመስለኛል የሁለቱንም ስም ሳይሆን የሁለቱንም ዕድሜ የሚያስቀምጥልን። ወጣቱ ብሎ ሲል ስራውን፣ ተግባሩን፣ ነገውን ሊሮጥ ያለውን ጉዳይ ሊሰራ ያለውን ጉዳይ ለማሳየት የፈለገ ይመስለኛል። ሽማግሌው ብሎ ሲል የጨረሰ ያበቃ ነገር ሮጦ ያበቃ የጨረሰ ሰው ስለመሆኑ እግዚአብሔር ሊያሳይ ፈልጓል። እና ሽማግሌው ሰውዬ ይህንን ወጣት ነቢይ ተከተለው፣ በፈረስ በአህያው እየጋለበ ተከተለው። ዛፍ ስር ደረሰበት። ከይሁዳ የመጣው ነቢይ አንተ ነህ? አዎ። እግዚአብሔር ይመስገናል። ጌታ ይክበር ብሎ ጀመረ። ዛሬ ጌታ ይክበር ብለው ከሚያድኑ ሰዎች እግዚአብሔር ያስመልጣችሁ። ባርካችኋለሁ በጌታ በኢየሱስ ስም። እግዚአብሔር ይመስገን ብለው ከሚያድኑ ሰዎች እግዚአብሔር ይመስገን ብለው ጸጋ ከሚያስጥሉ እግዚአብሔር ይመስገን ብለው ሩጫ ከሚያስጥሉ እግዚአብሔር ይመስገን ብለው የእግዚአብሔርን ሐሳብና መልክ ታከው የእግዚአብሔርን አጀንዳ በሚመስል ታከው ከሚመጡ ሰዎች እግዚአብሔር በኢየሱስ ስም ያስመልጣችሁ። ከዓለም ያመለጣችሁ እናንተ በቤት እንዳትሞቱ፣ ከዓለም ያመለጣችሁ እናንተ፣ ከሰይጣን ያመለጣችሁ እናንተ የእግዚአብሔርን ቃል በሚመስል መንፈሳዊ ፕሮግራም በሚመስል መንፈሳዊ አጀንዳ በሚመስል መንፈሳዊ ህብረት በሚመስል ነገር ግን ከሰማይ ባልሆነ ጉዳይ መንገድ ላይ ከሚያስቀሩ ሰዎች በኢየሱስ ስም እግዚአብሔር ያስመልጣችሁ። እግዚአብሔር ይመስገን ደረስኩብህ አለው። አገኘው። ጌታ ይክበር አለው። ጌታ ይክበር አለው እና ይለዋል፣ ና ወደ ቤት እንሂድ አለው። ምን ወደ ቤት እንሂድ? እኔ አንተ ቤት አልሄድም አለ። ቃል ይዤ ነው የወጣሁት፣ የምኖረውን መመሪያ ይዤ ነው የመጣሁት፣ የምተገብረውን የንጉሱ ሰጥቼዋለሁ ለንጉሱ። የኔን ደግሞ እግዚአብሔር ለኔ ሰጠኝ። እኔ የማረገው ቃል አለኝ። እኔ የማረገው የሰማሁት ቃል ምንድነው? በመጣህበት እንዳትመለስ ነው። ከዛ ሰው ቤት ገብተህ እንዳበላ ነው። እግዚአብሔር ያለኝ ይሄንን ነው። ቃል ወጥቶልኛል። ቃሌን ላርግበት፣ ያለኝን ላርግበት፣ ልታዘዘው፣ ልስማው፣ ልኑረው። እግዚአብሔር ያለኝን ላርግበት። አልገባም፣ አልመጣም አለው። መጽሐፍ እንደዚህ ይላል፣ እኔም እኮ እንዳንተ ነብይ ነኝ አለው። ስማ፣ ነብይነት አዲስ አይደለም፣ የኖርኩበት ነው፣ ያረጀውበት ነው። እንደ ዕድሜ ሸምግዬበታለሁ ነብይነትን። እኔም እንዳንተ ነብይ ነኝ አለው። እግዚአብሔር ለአንተ ሲናገር መጥቶ ለኔም ነገረኝ። ምን አለ ይለዋል። መልአኩን ልኮ እንደዚህ አለኝ፣ አስመልሰውና ቤት ገብቶ እንጀራ ይብላ ፈቅጃለሁ በለው ብሎ ነው የመጣሁት አለ። አዎ መጽሐፉ እንደዚህ ይላል፣ ዋሽቶ አስመለሰው ይላል። ዋሽቶ በማን ስም? በእግዚአብሔር ስም። ምን ብሎ? ሰምቻለሁ ብሎ። ምን ብሎ? ነብይ ነኝ ብሎ። እግዚአብሔር ብሎኛል ብሎ። እግዚአብሔር አውርቶኛል ብሎ። ሰማይ ተከፈተልኝ ብሎ። ቃል አለኝ ብሎ ዋሽቶ አስመለሰው ይላል መጽሐፉ። እግዚአብሔር አለኝ አለው አለ። አዎ ወጣቱ ነቢይ ገና የሚያገለግል ገና የሚሮጥ ገና ብዙ ስራ ያለው እድሜው ገና ማለዳ ነው። መጽሐፉ እንዳለን ወጣት ብሎታል። ወጣት ብሎታል። ገና መሮጥ የሚችል እግዚአብሔር መመለሱን ነው የሚፈልገው። እግዚአብሔር መምጣቱን ነው የሚፈልገው። ትመለሳለህ ብሎታል። አድርሰህ ና ብሎታል። የእግዚአብሔር ፕሮግራም መመለስ ነው። ለሌላ ስራ፣ ለሌላ አገልግሎት፣ ለሌላ ሩጫ፣ ለሌላ ለእግዚአብሔር ሐሳብ እንዲመለስለት ነው እግዚአብሔር የሚፈልገው። ዋሽቶ ብሎኛል አለው። ብሎሃል? አዎ አለ። አዎ እኔን ግን እኮ ያለኝ ሌላ ሰው ቤት እንዳገባ ነው። አይ እኔንም አለኝ አንተ ቤት ይግባ አለኝ። ዋሽቶ መለሰው።
እና ቤቱ ገብቶ ይላል መጽሐፍ ሲናገር እንጀራ ቀረበለት። እየበላ ዋጅቶ ወደ አስመለሰው ነቢይ የእግዚአብሔር ድምፅ መጣ። የነገርኩህን ቃል ተላልፈሃል። በመጣህበት እንዳትመለስ ብዬ ነበረ። ማንም ቤት ገብተን እንዳትበላ ብዬ ነበረ። ያልኩህን አልፈጸምክምና የአባቶችህን መቃብር አታይም አለ እግዚአብሔር። ምድርህን አትረግጥም፣ በዚሁ ትቀራለህ አለው። ምግቡን በላ፣ አህያውን ጫነለት። ከዛ ቤት እንደወጣ በመንገድ ላይ አንበሳ አገኘው፣ ሰብሮ ገደለው ይላል። ወጣቱ ነቢይ አያሳዝንም? ወጣቱ ነቢይ የንጉሥ ማባበያ አምልጦ የመንግስት እኩሌታ እንኳን ብሰጠኝ አልፈልግም ብሎ እንግዲህ የንጉሥ ስጦታ አስቡት ምን ያህል ሊሆን እንደሚችል። ስጦታ ሰጣለሁ ብሎታል። የንጉሥ ስጦታ ምን ሊሆን እንደሚችል አስቡት፣ ብዛቱን አስቡት። እሱን እምቢ ብሎ ከንጉሥ ጋር መቀመጥና ምሳ መብላት በራሱ ክብር ነው። እሱን አልፈልግም ብሎ መንጭቆ የወጣ ሰው መንፈሳዊ በሚመስል እግዚአብሔርን ታኮ የእግዚአብሔርን ስም ታኮ የእግዚአብሔርን ቃል ታኮ ድምፅ ሰምቻለሁ በሚል ታኮ በመጣ ሰውዬ ተያዘ። ውጭ አምልጣችሁ እዚህ እንዳትያዙ። በደንብ ስሙኝ ወገኖቼ። ወይ ዘመኑ የመጨረሻው ዘመን ነው። ክርስቶስ ኢየሱስ ሊመጣ ያለበት ዘመን ነው። አመፀኛው እንደ ልቡ እስከ መጨረሻው ድረስ የሚያምጽበት ዘመን፣ ጻድቁን በጽድቁ እንዲቀጥል የተፈቀደበት ዘመን፣ በድፍረት ሰው እግዚአብሔር ሳይናገረው ተናግሮኛል የሚልበት የመጨረሻው ዘመን፣ ሰው እግዚአብሔር ቃል ሳይሰጠው ቃል ሰጥቶኛል ብሎ በነፃነት እንደፈለገ የሚናገርበት ዘመን የመጨረሻው ዘመን ነው። በደጅ አመለጣችሁ በቤት እንዳትያዙ። ሴጣን አምልጣችሁ የመጣችሁ ሰዎች መንፈሳዊ ነገር ታኮ በሚመጣ ሰዋዊና ስጋዊ በሆነ ሐሳብ እንዳትያዙ። ሰማይን አስረስቶ ምድር ላይ በሚያስቀር ሐሳብ እንዳትያዙ። በጣም ብዙ ሰው እኛ ባለንበት ዘመን በጣም ብዙ ሰው ምስጋናውን እየተቀማ ነው ያለው። በእግዚአብሔር ቤት ነው ያለው። ጸሎቱን እየተቀማ ነው ያለው። በእግዚአብሔር ቤት ነው ያለው። እንባውን በእግዚአብሔር ፊት የመዋረድ አቅሙን እየተቀማ ነው ያለው። ለምን ትዋረዳለህ እየተባለ ነው። ለምን ታለቅሳለህ እየተባለ ነው። ክርስቶስ አልቅሶላል፣ አንተ ፈታ በል እየተባለ ነው። የምን ንስሐ ነው? ንስሐ ምን ያደርግልሃል እየተባለ ነው። ንስሐ የአዲስ ኪዳን ዋነኛ ትምህርት ነው። መመለስ የአዲስ ኪዳን ዋነኛ ትምህርት ነው። በእግዚአብሔር ፊት ራስን ማዋረድ የአዲስ ኪዳን መሰረታዊ ትምህርት ነው። ማንም ከፍ ማለት የሚፈልግ በእግዚአብሔር መጽሐፍ እንደዚህ ይላል፣ በጊዜው ከፍ እንዲያረጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ብሏል መጽሐፍ። መዋረድ እየተቀማን ነው ወገኖቼ። ወይ እንባ እየተቀማን ነው። በእግዚአብሔር ፊት የሆነን እንባ፣ በእግዚአብሔር ፊት ልብን መስበር፣ ራስን ማዋረድ እየተቀማን ነው። ንስሐ እየተቀማን ነው። ንስሐን እየተቀማን ነው። በጣም የሚገርማቸው አንድ ቃል ልንገራችሁ። ከነቢያት ሁሉ በጣም ምስኪንና አሳዛኝ ነቢይ ኤርሚያስ ነው። ታውቃላችሁ? ኤርሚያስ ነው። ነቢዩ ኤርሚያስ በጣም አሳዛኝና ተንገላቶ ተደብድቦ አፊዘውበት ቀልደውበት አገልግሎ ያለፈ ነቢይ ነው። እንደውም ምን ይሉታል መሰላችሁ? አልቃሻው ነቢይ ነው የሚሉት። ሁሌ ማላዘን፣ ሁሌ ማልቀስ አይሰለችህም ወይ ሟርተኛ ይሉታል። እነ ኤልያስ አገልግለዋል። በነቢያት መንፈስ ተፈርተው ነው ያገለገሉት። ተፈርተው ኤልያስ ከተባለ ነገስታት ሼክ ያደርጋሉ። እሳት ከሰማይ ሰውየው ያወርዳል። እነ ኤልሳ ተፈርተው ነው ያገለገሉት። ድብ ካለ ድብ ከጫካ ወጥቶ ይበላሃል። ተፈርተው ነው ያገለገሉት። ኤርሚያስስ ተሰድቦ ተንገላቶ ያገለገለ ነብይ ነው እና እሱ ባገለገለበት ዘመን ሕዝበ እስራኤል በሙሉ በእግዚአብሔር ፊት ፋን ነው
ኧረ ተው እንመለስ። እግዚአብሔር አሳልፎ ሊሰጠን ነው። ወደ ባቢሎን እንማረክ ነው። ባቢሎናውያን ሊያግዙን ነው። እንመለስ። ዝም በል በጥፊ ይሉታል። እግዚአብሔር ደግሞ ይመጣና እንደዚህ ይለዋል፣ ቀንበር ስራና ምሳሌ አርገ ቀንበሩን አንገት ላይ አርገ ንገራቸው። ቀንበር አርጎ ጎዳና ይወጣል አደባባይ። አረ ያው እንደዚህ ባሪያ ልንሆን ነው። እንደዚህ ቀንበር ህዝቡ ንስሐ እንዳይገባ በንስሐ እንዳይመለስ ንስሐውን የቀሙ ሰዎች በመካከላቸው ያሉ እግዚአብሔር አለን የሚሉ የሐሰት ነቢያቶች ናቸው። ንስሐቸውን ቀሟቸው፣ መመለሳቸውን ቀሟቸው። ኤርሚያስ ወጥቶ ይጮሃል። እነሱ ይወጡና እንዲህ ነው፣ ሰላም ነው፣ ኑሩ፣ ነግዱ፣ ብሉ፣ ጠጡ፣ ዘና በሉ፣ ውሸት ነው፣ ሰላም ነው ይላሉ። ሰው ደንግጦ ወደ ንስሐ እንዳይመጣ ንስሐቸውን ቀሟቸው። በእኛም ዘመን እንደዚህ ነው፣ ንስሐ እየተቀማን ነው። ኃጢአት የለም የሚሉ ሰዎች ተነስተውልናል። ኃጢአት የለም ይላሉ። እውነትህን ነው። መጽሐፍ እንደዚህ ይላል፣ በመመለስና በማረፍ ትድናላችሁ ይላል። መመለስ ወደ እግዚአብሔር ሐሳብ በክርስቶስ ኢየሱስ ደም የተሰጠን ብቸኛው ስልጣናችን ከእግዚአብሔር ጋር እኩል እንድንሆን አይደለም እግዚአብሔር ያደረገን። በልጁ በኢየሱስ ክርስቶስ ደም የእኩልነት ስልጣን ሳይሆን የተሰጠን በልጁ በኢየሱስ ክርስቶስ ደም በአብ ፊት የመቅረብ ልጅ የመሆን በሱ ፊት የመታየት መብትን ያገኘ ነው። እና ሰውየው ከዛ አምልጦ እዚህ ተያዘ። በምን መንገድ? እግዚአብሔር ላከኝ ብሎ። በምን መንገድ? ከእግዚአብሔር ሰማው ብሎ በላው። ወጣቱን ነቢይ አቅሙን በላው፣ ልጅነቱን በላው፣ ጸጋውን በላው፣ ህይወቱን በላው፣ ቅርጥፍ አድርጎ በላው። ደግሞ የቀበረውም ራሱ ነው። ወስዶ ቀበረው። ያ ነቢይ እዛ ሞቶልሃል ሲባል ወጥቶ ሄዶ ቆፍሮ ቀብሮት ገባ ወደ ቤቱ። እና መጽሐፍ ቅዱስ ምን ይለናል? በቤት ያለን እንዳንጠፋበት፣ ከደጅ አምልጠን ቤት እንዳንያዝበት፣ ጸጋ በሚመስል ቃል በሚመስል መንፈሳዊ ጉባኤ በሚመስል እንዳንያዝበት፣ ከዛ ያመለጥነው እኛ ልጆቹ እዚህም እንድናመልጥለት፣ እንድንቆይለት፣ እንድንሰነብትለት መጽሐፍ ምን መከረን? ትንቢትን ሁሉ አትናቁ፣ ነገር ግን መናፍስት ከእግዚአብሔር እንደሆኑ መርምሩ አለ። መርምሩ። ይመጣል በጉባኤ ቃል፣ ይመጣል በጉባኤ ትንቢት፣ ይመጣል በጉባኤ ጸሎት፣ በእግዚአብሔር ስም ታኮ ይመጣል። ከዛስ እንዳትያዝብኝ፣ እንዳትቀርብኝ፣ ተስፋ እንዳትቆርጥብኝ ምን አድርግ? መርምር። ከዛስ ደግሞ ሁሉን ፈትነ መልካሙን ያዝ። ፈትነውና መልካሙን ያዘው ይላል። ፈትነውና ጥሩን ያዘው፣ የኔ የሆነውን ያዘው፣ ወደ እኔ የሚያስጠጋህን ያዘው፣ ወደ እኔ የሚያቀርብህን ያዘው። ዝም ብለህ ውሰድ አላለንም። አንዳንድ ሰዎች ያስፈራሩናል አይደል? ወዳጆቼ ወይ እንዳትፈሩ፣ ዝም ብለህ ውሰድ የሚል ቃል የለም መጽሐፍ ቅዱስ ላይ። መርምሩ ተብሏል። ሰጠን እኔ ብያለሁ ይዘይድ ይሉሃል። እንዳትፈራ። እንደሱ የሚባል ነገር እንኳን በአዲስ ኪዳን በብሉይ ኪዳን አንድ ነቢይ በእግዚአብሔር ስም ትንቢት ቢናገር አለ በብሉይ ኪዳን ያለው ባይፈጸም እንዳትፈራው ይላል። ያለው ባይፈጸም ተናገር። እግዚአብሔር አለ መብቱ ነው አለ መብቱ ነው። ከዛስ ያለው እስኪፈጸም ጠብቅ፣ ካልተፈጸመስ እንዳትፈራው። በብሉይ ኪዳን አለ። በአዲስ ኪዳን መጣና እንደዚህ አለ፣ ሁሉን ፈትኑ መልካሙን ያዙ። ስንት ሰው ቤቱ ፈረሰ? ስንት ሰው ከጌታ ጋር ተጣላ? ስንት ሰው በደጅ አምልጦ በቤት ውስጥ ከደጅ አምልጦ በክርስቶስ ኢየሱስ ደም ታጥቦ ተቀድሶ የእግዚአብሔር ልጅ ሆኖ በቤት መጥቶ ስንት ሰው ከእግዚአብሔር ጋር ተጋጨ? አትወደኝም አታየኝም ስንት ሰው አለ። ስንት ሰው ምስጋናውን ተቀማ። ስንት ሰው እግዚአብሔር እንደማያየው አሰበ። ስንት ሰው ጸሎቱን ተቀማ። እግዚአብሔር አለኝ በሚል ሐሳብ፣ የእግዚአብሔር ቃል ነው በሚል ሐሳብ፣ ትንቢት ነው በሚል ሐሳብ፣ ዝም ብለህ ውሰድ በሚል ሐሳብ
መንፈሳዊ መልክ ባለው፣ መንፈሳዊ ዲዛይን ባለው፣ መንፈሳዊ ከለላ ባለው ጉዳይ ስንት ሰው ህይወቱን ተቀማ። ወዳጆቼ ሆይ ቤት ውስጥ መያዝ አለ። ቤት ውስጥ እንዳንያዝ እግዚአብሔር እንደዚህ ያለን፣ ፈትናችሁ ያዙ፣ መርምራችሁ ያዙ፣ አትናቁ። ነገር ግን የሚነገረው ከእግዚአብሔር መንፈስ እንደሆነ፣ መናፍስት ከእግዚአብሔር እንደሆኑ መርምሩ። በእርግጥ ምንመረምርበት ጊዜ የለንም። እንድንመረምረው ራሱ ጊዜ አይሰጠንም። ሰው ቁጭ ብሎ የእግዚአብሔርን ቃል በጥሞና እየሰማ ግራና ቀኝ እያየ እንዳይሰማ ጥድፊያው ራሱ ሁካታው ራሱ ውሰድ ውሰድ፣ አሜን በል አሜን በል አሜን በል አሜን በል። ፋታ ስጡን፣ እናስብበት። ጊዜ ስጡን፣ ግራና ቀኝ እንይበት። እዚህ ውስጥ የምታገለግሉ ሰዎችም ጊዜ ስጡ። ሰው ግራና ቀኝ ሰብስቦ አሜን ይበል። ሲገባ አሜን ይበል። ሲረዳ አሜን ይበል። ያለ ፋታ ያለ ነንስቶፕ ያዝ 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 ያዝ። ሰው እንዴት ይመርምር? ጊዜውም የለም። በእርግጥ መመርመሪያ ቦታ ስፔሱም የለም መመርመሪያው። መጽሐፉ ግን እንደዚህ ይላል፣ መርምሩ። ቸርች መጥቼ ልመርምር? አዎ። ጉባኤ ቁጭ ብዬ ልመርምር? አዎ። ሲጸለይ ልመርምር? አዎ። ሲሰበክ ልመርምር? አዎ አዎ አዎ። በእግዚአብሔር ስም ከስጋ ይነገራል? አዎ። በእግዚአብሔር ስም ከአጋንንት ይነገራል? አዎ። በእግዚአብሔር ስም ከሰው ፈቃድ ይነገራል? አዎ። በእግዚአብሔር ስም ከዓለም ተቀርቶ ይነገራል? አዎ ይነገራል። እናሳ መርምሩ። መናፍስት ከእግዚአብሔር እንደው ይሄን ሰው የሚያናግረው ማን ነው? በጣም የሚገርማችሁ እንዳላበዛባችሁ ሰዓት እንትን ካለኝ ፓስተር አሳይሽ ምልክት የዮሐንስን ራእይ የጻፈው ሐዋርያው ዮሐንስ ነው። ከበጎ ሐዋርያት መካከል አንዱ ነው። አንዱ ብቻም ሳይሆን መጽሐፍ ስለሱ ሲናገር በወንጌላት ላይ ጌታ ይወደው የነበረ ደቀ መዝሙር እየተባለ ነው የሚጠራው። በልዩነት ጌታ እንደሚወደው መጽሐፍ ተጽፎለታል። በልዩነት ነው የሚወደው። ለምን በልዩነት ሊወደው እንደፈለገ በግልጥ ባይቀመጥም፣ ነገር ግን የዮሐንስን አንዳንድ ነገሮችን ብናይ በእርግጥም ሰውየው በልዩነት የሚወደድ ነው። አንደኛ ከደቀ መዛሙርቱ መካከል በእድሜው ትንሹ ደቀ መዝሙር እሱ ነው። ኢየሱስን በሚከተልበት ጊዜ ከ17 ዓመት እስከ 22 ዓመት ይገመታል። በጣም ያንግ ሆኖ ነው ኢየሱስን የተከተለው። በእድሜው ትንሹ ደቀ መዝሙር እሱ ነው። በእድሜው ትልቁ ደቀ መዝሙር ጴጥሮስ ነው። እድሜው ብቻ አይደለም፣ ልጅነቱ ይሁን በተለየ ሁኔታ የኢየሱስን ልብ ማዳመጥ ፈልጎ ይሁን በተለየ ሁኔታ ኢየሱስ ሊናገር የሚፈልገውን ነገር ከልቡ ሊቀዳ ፈልጎ ይሁን ሲቀመጡ ወደ ልቡ ጠጋ ብሎ ወደ ደረቱ ጠጋ ብሎ ነው የሚቀመጠው። ልጅነቱ ይሁን ፍላጎቱ ይሁን አላውቅም፣ ሲቀመጡ በተለየ ሁኔታ ወደ ደረቱ ጠጋ ብሎ ነው የሚቀመጠው። እሱ ብቻ ሳይሆን ዮሐንስ የሚመሰገን ካራክተር አለው። ሚስጥር ጠባቂ ነው። ለምሳሌ ከደቀ መዛሙርቱ መካከል ይሁዳ ይሰርቅ እንደነበረ ከኢየሱስ ቀጥሎ የሚያውቀው ዮሐንስ ብቻ ነበር። ይሰርቅ እንደነበረ ጴጥሮስ አያውቅም፣ ያዕቆብ አያውቅም፣ ሌሎቹ አያውቁም። ከኢየሱስ ቀጥሎ ሌባ እንደነበረ የሚያውቀው ዮሐንስ ነው፣ ይሁዳ። እና ዮሐንስ በመጽሐፉ ሲጽፍ እንደዚህ ያለ ስለዛ ሽቶ ለምን ይሰበራል ብሎ የተከራከረው ለድሆች አስቦ አይደለም አለ። እና ሲባል ሌባ ስለነበር ነው አለ። እግዚአብሔር ይገስጽ። ሌባ ስለነበር ነው አለ። እና እሱ ብቻ ነው የሚያውቀው፣ ግን አይናገርም። ጸጥ። ሚስጥር ጠባቂ ነው። ልጅ ነው፣ አስተዋይ ነው። የማጋለጥ አገልግሎት አያገለግልም ዮሐንስ። ባልና ሚስትን አቁሞ ባልየው እንደሚያመነዝር አይናገርም። አንዳንድ ሰው ባልና ሚስትን ጎን ለጎን ያቆምና ባልየው እንደሚያመነዝር ይናገራል። እሱ ብቻ ሳይሆን ዮሐንስ ይሁዳ እንደሆነ አሳልፎ እንደሚሰጠው ያወቀው ዮሐንስ ብቻ ነው። ታስታውሱ ከሆነ በማዕድ ተቀምጠው የመጨረሻውን ፋሲካ እየበሉ ኢየሱስ ድንገት ከእናንተ መካከል አንዱ አሳልፎ ይሰጠኛል አለ። ደነገጡ።
ምክንያቱም ይሄ ሐሳብ እንዴት ሊቀርብ ይችላል? ኢየሱስን አምነውታል። ምክንያቱም የሚታመን ጌታ ነው። ሳይሆን አይናገርም። አምነውታል ኢየሱስን። አንተ ደግሞ ዝም ብለህ ነው አላሉትም። እና ማንን ይጠራጠሩ? ግራ ገባቸው። ወንድሜ ነው እንዳይሉ ግራ ገባቸው። እኔ ሆንን አሉ። ራሳቸውን ጠረጠሩት። ጌታ ሆይ እኔ ሆንን እኔ ሆንን ተባብለዋል። ፋይናሊ ጴጥሮስ ዮሐንስን ጠቀሰው። ጠይቀው እስቲ አለ። ጠይቀው ማን እንደሆነ ጠይቀው አለ። እና ዮሐንስ ጠጋ ብሎ መምህር ማን ነው አለ። እና ጌታ እንደዚህ አለው፣ ከኔ ጋራ እጁን በወጭት የሚያስገባው ነው አለ። እና ዮሐንስ እንዲህ ብሎ ይጠብቃል። ማን ነው እጁን ቀድሞ የሚሰደው ብሎ ማለት ነው። ማን ነው እጁን ቀድሞ የሚልከው? እንዲህ ሲልክ ይሁዳ ላከ። ይሁዳ አሳልፎ እንደሚሰጠው አወቀ። ጸጥ አለ። ሚስጥር ጠባቂ ነው። በጣም አስተዋይ ልጅ ነው ዮሐንስ። እና ይህ ሰው ሲያገለግል በአገልግሎቱ ላይ እያለ የወንጌል ተቃዋሚዎች ይዘው በፊጢሞስ ደሴት ላይ ወረወሩት። ፊጢሞስ ደሴት ላይ እንደምታውቁት እንደተማራችሁትም እንዳስተማራችሁትም ሰው የሌለበት በረዷማ ስፍራ፣ ውሃው በአዞ የተከበበ አስጨናቂ ቦታ ነው። እዛ ስፍራ ላይ ሆኖ ዮሐንስ እንደዚህ ብሎ ጻፈልን፣ በጌታ ቀን በመንፈስ ነበርኳል። እኛ በጉባኤ መካከል ዛሬ በመንፈስ መሆን አቅቶናል። በቅዱሳን ህብረት በመንፈስ መሆን እሱ በረዶ ላይ በጌታ ቀን በመንፈስ ነበርኳል። አንድ በረከት ልባርካችሁ። የጌታ ነገር በሚጠራበት ስፍራ በመንፈስ ለመሆን የማትቸገሩበት ጸጋ በእናንተ ላይ ይፍሰስ። ቶሎ ንቅት የሚል እሱን ልናገር አይደለም የፈለግኩት። በዛ ስፍራ ላይ ዮሐንስ ሰው አያናግረውም። ማንም ያናግረው የለም። ማንም ያወራው የለም። ማንም ያጫውተው የለም። ሐዘኑ የሚካፈለው የለም። ድንገት ድምፅ መጣ። አይገርምም? ድንገት ድምፅ ሆነ። የሚያናግረውን አካል ድንገት ከኋላ ሰማ። የሚያናግረውን አካል ከኋላ ሲሰማ አሜን፣ ሰው ርቦኝ ነበር፣ ድምፅ ርቦኝ ነበር፣ ድምፅ ናፍቆኝ ነበር፣ አሜን ብሎ ድፍት አላይልም። መጽሐፉ እንደዚህ ይላል፣ የሚናገረኝንም ለማየት ዞር አልኩ። ማን ነው የሚያናግረኝ? ማን ነው የሚያዋራኝ? ከማን ነው ድምፁ? እሱን ለመስማት እና እሱን ለማወቅ ዞር አልኩኛል። ዛሬ አንድ በረከት ልባርካችሁ። ዞር ማለት ይሁንላችሁ፣ የሚያናግራችሁን ለማወቅ። የማን መልእክት ነው? ዞር ማለት ለማወቅ። አሜን አሜን አሜን። አንዳንድ ሰው እኮ መልእክቱን ራሱ አይሰማም። ባይዘወይ እዚህ ውስጥ ካላችሁ እኔ ሙሉ ወንጌል ነው ያለሁት፣ ሙሉ ወንጌል ነው ያደግኩት። በትንቢትና በጸጋ ስጦታ አንታማም። ሁሉን ጸጋ ስጦታ እንቀበላለን። ሃሌሉያ። አንዳንድ ሰው ትንቢት ሲነገር ሰምታችኋል? አንቺ ተነሽ፣ አንቺ አቤት ያለው ስሜ ነው ተኝታለች። በቃ ስሟ ነው፣ ፌንት አድርጋለች። መልእክቱ ምን ይሁን? ተመለሽ ይሁን፣ ተቀደሽ ይሁን፣ ሂጂ ይሁን፣ ተኝ ይሁን፣ ሙቺ ይሁን አይታወቅም። ተኝታለች። በቃ መተኛቱ ይደርሳል፣ መውደቁ ይደርሳል። ዮሐንስ ድምፅ ናፍቆታል፣ ሰው ናፍቆታል፣ የሚያዋራው ናፍቆታል። ድምፅ ሲሰማ ተኛው አይልም። ማን ነው የሚያናግረኝ ብዬ ለማየት ዞርኩኝ። ሊያጣራ እኮ ነው ማን እንደሆነ። ስዞር አለ ፊቱ እንደ ፀሐይ የሚያበራው ነው አለ። አያ ደረቱን በወርቅ መታጠቂያ የታጠቀ ነው። እግሮቹ እንደ ጋለ ነሐስ የሆኑ ናቸው አለ። ዘጸጉ እንደ ከበሮ ነጭ ነው፣ ልብሱ ነጭ ነው። ከዛስ አቃተኛ አለ። ኮላፕስ አረኩ አለ። አሁን ወደቅኩ አለ። አልቻልኩም። በፊቱ ማን ይቆማል? ያ የምትሻሸው ጌታ አይደለም። ያ ደረቱ ላይ የምትጠጋው ጌታ አይደለም። እና አሁን በሙሉ ክብር ነው። እና ኮላፕስ አረኩ። ነገሬን ልሰብስብ። ዘመኑ የሚያናግራችሁን ዞር እያላችሁ የምታዩበት ዘመን። ማን ነው የሚያናግረኝ? ማን ነው የሚያዋራኝ? ማን ነው ስሜን የጠራው? ማን ነው በጫማ ቁጥሬ በኩል የመጣው?
ችግር የለበትም። እግዚአብሔር ጫማ ቁጥር ይጠራል። ችግር የለበትም። እግዚአብሔር ስም ይጠራል። እንኳን ስማችንን አይደለም ገና በእናታችን ማህፀን ሳንሰራ ያወቀን ጌታ ስሜን ጠራው ብለን እኮ መደነቅ በራሱ መደነቃችን ራሱ እኮ አስደናቂ ነው። ስሜን አወቀው። ዛሬ ድንቅ ነበር ይላል አንዳንድ ሰው። ምን ነበር ስትለው በጉባኤ መካከል እግዚአብሔር ስሜን ጠራው ይላል። ምን እኔ ስማችንን በጉባኤ መካከል እግዚአብሔር መጥራቱ ምን ይደንቃል? እሱ ድንቅ እኮ አይደለም። ድንቅ አይደለም። እኛንን ድንቅ ያደረግነው ድንቅ አይደለም። እግዚአብሔር ነው ስማችንን ከጠራ። እግዚአብሔር እንኳን ስማችንን አይደለም ገና ያልተፈጠሩ ቀናቶቻችንን የሚያውቅ ጌታ፣ በማህፀን ሳንሰራ ያወቀን ጌታ፣ ዓለም ከመፈጠሩ በፊት የሚያውቅን ጌታ ስማችንን ቢጠራ ምን ይገርማል? ከመውደቃችን በፊት ዞር ብለን እንይ። ከአሜንታው በፊት ዞር እንበል። ዞር ማን ነው ያናገረኝ? መውደቁ ይደርሳል፣ አሜኑ ይደርሳል፣ መዝለሉም ይደርሳል፣ ወንበር መስበር ይደርሳል። የትም አይሄድብንም። የኛው ነው ወንበሩ። ቀስ ብለን እንሰብረዋለን። ችግር የለውም። ቀስ ብለን እንወድቃለን። መሬቱ የኛ ነው። የት ይሄዳል? ከመውደቃችን በፊት ማን ያናገረኝ? ዞር። ማን ያናገረኝ? ማን ያናገረኝ? ከዮሐንስ ተማሩ። ማን ያናገረኝ? በቃ እሱ ሲሆን ምንም ጥያቄ የለውም እኮ። መውደቁም አለ፣ ፈውሱም አለ፣ በረከቱም አለ፣ ታምራቱም አለ፣ ክብሩም አለ። እሱ ነዋ። እሱ ነው። ጌታችን ኢየሱስ ክርስቶስ በአገልግሎቱ መጨረሻ አካባቢ ለደቀ መዛሙርቱ እንደዚህ አላቸው፣ ልሞት ነው አለ። ልሞት ነው ሲል ጴጥሮስ ጌታ ሆይ አለው፣ አይሁንብህ አለው። እና ኢየሱስ ሲመለከተው አጅሬው ነው። ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታውቅም አለው። ኢሚዲየትሊ ያየው አይሁንብህ ያለው። አይሁንብህ ብሎ ሐሳብ ያቀበለውና በጴጥሮስ አንደበት ሐሳብ ሰጥቶ ያዋራው አጅሬው ነው። የእግዚአብሔርን ፕሮግራም ሊያጨናግፍ ኢየሱስ አወቀው፣ አየው። አየ አይሁንብህ ሲለው ሂድ አንተ ሰይጣን። ዞር ይባላል። ከደጅ አምልጠን መተን እቤት እንዳንሞት፣ ውጪ አምልጠን መተን እቤት ውስጥ እንዳንሞት፣ እቤት እንዳንሞት፣ የእግዚአብሔርን ስም ታኮ በሚመጣ ጉዳይ እቤት እንዳንሞት፣ እግዚአብሔር ባላለው ጉዳይ ተስፋ ቆርጠን እንዳንቀመጥ። ብዙ ተስፋ መቁረጦች ከእግዚአብሔር ሐሳብ የተወለዱ አይደለም። እግዚአብሔር ሳይል አለ ተብሎ ተነግሮ ስትጠብቁት ቀርቶ ተስፋ ቆርጣችሁ ምስጋናችሁን፣ አምልኳችሁን፣ ጸሎታችሁን የጣላችሁ ሰዎች እቤት ውጭ አምልጣችሁ እዚህ እንዳትያዙ፣ እዚህ እንዳትገኙ፣ እዚህ እንዳትሞቱ፣ እዚህ እንዳትጠፉ መጽሐፍ በግልጽ ተናግሯል። መርምሩ ብሏል። መጽሐፍ በግልጽ አውርቷል። ሁሉን ፈትኑ ብሏል። መልካሙን ያዙ ብሏል። የእግዚአብሔርን ያዙ፣ ፈትኑ ብሏል። አትፍሩ ለመፈተን፣ አትፍሩ ለመመርመር። መጽሐፉ ራሱን የፈቀደው ዘመኑ ይጠይቃል። ዘመኑ ይህንን ይፈልጋል። ወገኖቼ ሆይ ዘመኑ ይህንን ይፈልጋል። ሁሉ ተናጋሪ፣ ሁሉ አስተማሪ፣ ሁሉ ጸላይ፣ ሁሉ ተንባይ በሆነበት ዘመኑ ይህን ይፈልጋል። ግዴታ ነው። የመጨረሻው ዘመን ነው። ሰይጣን በእግዚአብሔር ስም አይመጣም ብላችሁ እንዳታስቡ፣ በእግዚአብሔር ስም አይናገርም ብላችሁ እንዳታስቡ። መጽሐፍ ላይም አለ፣ በስሙ ተናግሯል። ተለይቶ ነው እንጂ። ለምሳሌ የፊልጵስዩስ ከተማ ላይ እነ ጳውሎስ ወንጌል ሊሰብኩ ገብተው አያሌ ቀን ከኋላ እየተከተለች ይላል የሟርት መንፈስ ያለባት ሴት፣ እነዚህ የሕያው አምላክ የእግዚአብሔር አምላክ ባሪያዎች ናቸው ተቀበሏቸው ትላለች። አሁን ይሄ ምን ችግር አለው? ተቀበሏቸው ምን ችግር አለው? መጽሐፍ ግን እንደዚህ ይላል። እነ ጴጥሮስም እነ ጳውሎስም አያሌ ቀን ታወክን። ድምፁ ያውካል፣ ድምፁ ያስጨንቃል። መልካም ይመስላል፣ ውስጡ መርዝ አለው። አስጨነቀን አለ። ከዛስ ዞረን ገሰጽ ነው፣ መንፈሱም ወደቅ። አሜን 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 አይባልም። ሁሉ ነገር
ማን ነው ሁሉንም አሜን በሉ ያለን? አረ ወገን፣ አረ እናምልጥ። መጽሐፍ ቅዱስ ሁሉን በግልጽ አስቀምጧል። የሚገርማችሁ ነገር ለእያንዳንዱ ነገር ሁሉ ነገር መዳኛ እንዲሆንልን መጥፊያ እንዳይሆንብን እያንዳንዱን ነገር በጥንቃቄ አስቀምጧል። መጽሐፉ እንደዚህ ይላል፣ ፈጥነ ራሱ ይላል ለጢሞቴዎስ ጽፍለት፣ ፈጥነ እጅን በማን ላይ አትጫን። ትምህርት እኮ ነው። አትጫን፣ ፈጥነት እጅን በማን ላይ አትጫን። አሁን የማይጭንብን ሰው የለም። የማይጭንብን የት ይኑር፣ ማን ይሁን፣ እንዴት ይሁን ምን ይሁን አናውቀውም። ይጭነዋል። በማግስቱ ደከመኝ እንላለን፣ ዛልኩኝ እንላለን፣ ጠፋብኝ እንላለን፣ ዳረ ጸሎት እምቢ እያለኝ ነው እንላለን። እንዴት እምቢ አይለንም? እንዴት እምቢ አይለንም? እማናውቀውን ሰው እያስጫንን መንፈሳዊ ዓለም የምር መሆን ይፈልጋል። እሱ የምር ስለሆነ ማለት ነው። መንፈሳዊ ዓለም ባይዘው የእውነት ነው። ሁለቱም መንፈሳዊ ዓለም እውነት ነው፣ የምር ነው። ይሄ የሚታየውን ዓለም ከምታምኑት በላይ ያኛው ይታመናል። ይሄ የሚጨበጠው ዓለም የምዳሱት ዓለም ነክታችሁ ሪል ነው ከምትሉት በላይ ያኛው ሪል ነው። ሁለቱም አግሬሲቭሊ ይሰራል። ስለዚህ ምክንያት እኛ አማኞች በብዙ ጥበብ፣ በብዙ የአይን መከፈት፣ በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ አንደርስታንዲንግ እንድንወጣለት እንድንገባለት እግዚአብሔር ይፈልጋል። አጥልቀን እንድናይለት እግዚአብሔር ይፈልጋል። ውስጣችን እንድንሰማለት እግዚአብሔር ይፈልጋል። ውጭ የተነገረውንና ውስጣችን ካለው መንፈስ ጋር እንድናመሳክር በማስተዋል እንድንሆን እግዚአብሔር ይፈልጋል። ለዚህ ነው ደጋግሞ በመልእክታት ላይ ስለ አይን መከፈት ይጸለያል፣ ስለ ማስተዋል ይጸለያል፣ ስለ ጥበብ ይጸለያል። ሐዋርያቱ ለሚጽፏቸው አብያተ ክርስቲያናት ማስተዋል እንዲሰጣቸው፣ ዕውቀት እንዲሰጣቸው፣ የአይን መከፈት እንዲሰጣቸው ይለምናሉ። ምክንያት ሲባል እንዳይወድቁ። መልእክቴ ነው። የዛሬው ምሽት መልእክቴ አግኝታችሁኝ ይሁን አላቅም፣ ከውጭ አምልጣችሁ እቤት እንዳትያዙ፣ እዚህ እንዳትያዙ፣ እዚህ ንስሐ እንዳትቀሙ። ንስሐ እስከ መጨረሻው ቀን ያስፈልጋል። ራስን ማዋረዳችሁን እንዳጥሉ። ራስን ማዋረድ መንፈሳዊ ነው፣ የአዲስ ኪዳን ትምህርት ነው። በእግዚአብሔር ፊት ማንባት። በችግር ፊት ማልቀስና በእግዚአብሔር ፊት ማልቀስ ይለያያል። በችግር ፊት ማልቀስ ማዲያስ ሲያመጣ፣ በእግዚአብሔር ፊት ማልቀስ ሞገስ፣ ሜካፕ ነው፣ ውበት ነው፣ ክብር ነው፣ ዋጋ አለው፣ ደሞዝ አለው፣ ሽልማት አለው። በእግዚአብሔር ፊት የሚፈስ እንባ፣ በችግር ፊት የሚፈስ እንባ በሽታ ነው። በችግር ፊት የሚፈስ እንባ ማዲያት ነው። በችግር ፊት የሚፈስ እንባ ጥቁረት ያመጣል። በችግር ፊት የሚፈስ እንባ ስብራት ያመጣል። በእግዚአብሔር ፊት እስከሆነ ውበት ነው፣ ሞገስ ነው፣ ክብር ነው፣ ልምላሜ ነው። በእግዚአብሔር ፊት ያነቡ ሰዎች ደጁ ላይ ተውበው ይታያሉ። በእግዚአብሔር ፊት ያነቡ ሰዎች ደጁ ላይ ገዝተው አሸንፈው ይታያሉ። በባለ ብዙ ሞገስ፣ በባለ ብዙ ክብር ተጎናጽፈው ይታያሉ። በመጨረሻ የተናገረ ልጨርስ። ዮሐንስ በነበረበት በሚያገለግልበት ሐዋርያቱ በሚያገለግሉበት ዘመን የዮሐንስን መልእክታት አንብባቸዋል አውቃለሁ። የሐሰት ትምህርት በጣም ያስቸግራቸው ነበር። በተለይ ዮሐንስ የሚሞግተው አንድ የሐሰት ትምህርት አለ፣ የኖስቲሲዝም ትምህርት። መንፈስ ቅዱስ ነው፣ ስጋ ሁሉ ርኩስ ነው የሚል፣ በስጋ ላይ ያለን ቅድስና የሚመታ፣ በዚህ ስጋ መቀደስም እንደማይቻል የሚያስተምሩ በጣም በቃ አስቸጋሪ ኃጢአትን እንድንለማመድ የሚያደርግ ከጽድቅ ህይወት የሚያወጡ ስጋን ከመጎሸም ስጋን ከነክፉ መሻቱ ከመስቀል ህይወት የሚያወጡ ለስጋ እድል ፈንታ የሚሰጥ ትምህርት ያስተምሩ ነበረ
እና ዮሐንስ በመልእክቱ ሲጽፍ እንደዚህ አለ። አይሆንም ልጆቼ ሆይ አለ አንደኛ ዮሐንስ ምዕራፍ 2 ላይ ልጆቼ ስሙ ኃጢአትን እንዳታረጉ ጽፍላችኋለሁ። ኖ ኃጢአት አይቻልም። ኃጢአትን እንዳታረጉ ጽፍላችኋለሁ። ነገር ግን አቅቶት ተሳስቶ ኃጢአትን ብንሰራ አበቃልን ደግሞ ማለት አይደለም። ተሳስተን ፕሮግራም አድርገን አስልተን ደግሰን ሂሳብ ሰርተን እዛ ጋርና እዚህ ጋር ብለን ሳይሆን በስህተት በምናምን በሆነ ጉዳይ በድጋም ብንሰራ ደግሞ ተስፋ ቆርጣችሁ ደግሞ እንዳትወድቁብኝ እና በአብ ዘንድ ጠበቃ አለን የሚራራ ይቅር የሚል ግን ኃጢአት እንዳታረጉ። ዋናው መሰመር ያለበት ጉዳይ ኃጢአት እንዳታረጉ እና ያኛውን ትምህርት አሜን የሚሉ ሰዎች ነበሩ። አይ በፍጹም ኃጢአት እንዳታረጉ። የምን አሜን ነው? ኃጢአት እንዳታረጉ። እኛ ባልንበት ዘመን ነው ብዙ ነገር እየተባለ ያለው። በእግዚአብሔር ስም ብዙ ነገር እየተነገረ ያለው፣ ብዙ ነገር እየተጸለየ ነው ያለው። ካን ኢማጂን ሰው በእግዚአብሔርን ስም እየጠራ ይራገማል። ሰው የእግዚአብሔርን ስም እየጠራ ይሟርታል። ሀገር ላይ ይራገማል፣ ትውልድ ላይ ይራገማል፣ የሚጠላው ሰው ላይ ይራገማል። እንደዚህ አይነት መንፈስ የእግዚአብሔር መንፈስ አይደለም። በዘይት እየቀቀሏቸው የሚያደርጉትን አያውቁም ነው የሚሉት። በድንጋይ እየፈነከቷቸው የሚያደርጉን አያውቁም፣ ይቅር በላቸው ነው የሚሉት። ብዙ ነገር ከየት እንደተቀዳ ቆም ብሎ ማሰብ ያስፈልጋል። ዘመኑ የሚጠይቀው ትምህርት ይሄ ነው። አምልጡ። ከደጅ ያመለጣችሁ እዚህም ማምለጥ የሚባል ጉዳይ አለ። ከውጭ ሮጣችሁ የመጣችሁ ሴጣን፣ ዓለም አስጠልቷችሁ፣ ኃጢአት አስጠልቷችሁ ሮጣችሁ የእግዚአብሔር ቤት መማፀኛ ከተማ ነው ብላችሁ ለቅዱሳን ጉባኤ ቅልቅል ያላችሁ ቅዱሳን ድናችኋል። ኦፍኮርስ አምልጣችኋል። አዎ፣ ግን ደግሞ እዚህ ሌላ መረብ እንዳይጠመድላችሁ አይኖቻችሁን ክፈቱ። እዛ አመለጣችሁ፣ እዚህም አምልጡ። ከዛ ድናችሁ መጣችሁ፣ እዚህም ዳኑ። በጌታ ስም ከሚመጣ ጉዳይ ዳኑ። በጌታ ቃል ከሚመጣ ጉዳይ ዳኑ። ማን ነው ያናገረኝ ብላችሁ ዞር በሉ። ማን ነው ያናገረኝ? ማን ነው እያዋራኝ ያለው? ማን ነው እያዋራኝ ያለው? በዚህ ሰውዬ በኩል ማን ነው የሚያዋራኝ ዛሬ? በዚህ ሰውዬ በኩል ማን ነው የሚያናግረኝ ዛሬ? እሑድ ፕሮግራም ነው፣ ቅዳሜ ፕሮግራም ነው፣ ሮብ ፕሮግራም ነው። ማን ነው በዚህ ሰውዬ በኩል እያናገረኝ ያለው? ማን ነው በዚህ ሴት በኩል እያናገረኝ ያለው? ማን ነው? ማን ነው? ትምህርቱን አይቼ ምንጩን ማወቅ እችላለሁ። ወዳጆቼ ሆይ የአንድን ሰው ትምህርት፣ የአንድን ሰው ትንቢት፣ የአንድን ሰው የሆነ ቃል መንፈሳዊ እንቅስቃሴ አይቼ ከየትኛው ምንጭ እየቀዳው እንደሆነ ማወቅ ይቻላል። ይቻላል። አንድ ጊዜ እነሱ እንኳን ያው በየዋህነት ነው ያሉት። እነሱ በየዋህነት ነው ያሉት። ኢየሱስ አርሟቸዋል፣ እነሱም ታርመዋል፣ ኢየሱስም አርሟቸዋል። እና ቃሉን ያነበቡትን ጉዳይ ልክ ያልሆነ ቦታ ላይ አስገቡት፣ አወሩት። ታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ ወደ ምድር የመጣው አምላክ ሰው የሆነው የተዋረደው ደም ግባት የሌለው የሆነው ባለግርማው ኢየሱስ ሁሉን ቻዩ ጌታ፣ ሁሉን ፈጣሪ ጌታ፣ ተራ ሰው ምናምንቴ ሰው የሆነው ዓለማትን የፈጠረው ጌታ ተወስኖ በአንድ ስጋ ውስጥ እንደዚህ ሲል የነበረ ጌታ፣ አንዴ ገሊላ፣ አንዴ ቤተልሔም፣ እንደዚህ አንዴ ገበያ፣ አንዴ ምኩራብ የሚንከራተተው ጌታ የመጣበት ትልቁ ፐርፐስ ሰው ለማዳን ነው። አለቀ። የጠፋውን ፍለጋ ነው የመጣው እና ይሄ ያልገባቸው ደቀ መዛሙርቱ አንድ ቀን በሰማርያ በኩል ሊያልፍ ሲፈልግ ኢየሱስ የሰማርያ ሰዎች በዚህ ጋር አታልፍም አሉት። አታልፍም፣ አንፈቅድልህም አሉት። ብልጭ አለባቸውና ዮሐንስ ተቆጡ። ጌታ ሆይ አሉት። ያነበቡት ታሪክ ትዝ አላቸው።
ወይም የተማሩት ታሪክ ትዝ አላቸው። በብሉይ ኪዳን የተጻፈው ጉዳይ ትዝ አላቸው። ጌታ ሆይ አቤት ኤልያስ እንዳለ እንጸልይ አሉት። እሳት ከሰማይ ወርዶ ይሄንን ህዝብ ትብላ ብለን እንጸልይ አሉት። እንዲጠፉ እንፈልጋለን። አንተን ከልክለው አታልፍም ብለው እሳት ይውረድ እንበል አሉት። ኢየሱስ እንደዚህ አለ፣ እናንተ ሰዎች አላቸው ምን አይነት መንፈስ ነው የሆነላችሁ? ምን አይነት መንፈስ ነው የሆነላችሁ? ሁሌ መኪና፣ ሁሌ ቤት፣ ሁሌ መሬት፣ ሁሌ ጅንስ ሱሪ፣ ሁሌ ሸሚዝ፣ ሁሌ ጤፍ፣ ሁሌ ኮልኮሌ፣ ሁሌ ምን አይነት መንፈስ ነው? ሰማይን የሚያስረሳ ከሆነ ለምን እሳት ሊትራሊ አይዘንብም? ከጌታ አይደለም። ሰማይን ካስረሳል ከጌታ አይደለም። የደሙን ዋጋ ካስረሳል ከጌታ አይደለም። የጸሎትን ህይወት ከቀማን ከጌታ አይደለም። መልእክቴን ሲሰበስበው በኢየሱስ ስም ሰዓት ጨረስኩኝ። መልእክቴን ሲሰበስበው ውጭ አምልጣችሁ መታችኋል፣ እቤት እንዳትያዙ። አይኖቻችሁን ክፈቱ።